እንደ ምስኪን ኖሮ እንደ ንጉሥ ተሸኘ። በታሪክ ተደርጎ በማያውቅ መልኩ እነሆ ነጭ በነጭ ተለብሶ የተሸኘች ነፍስ መስቀል አደባባይ በእንባ ጎርፍ ታጠበ። ብፁዓን ሊቃነ ጳጳሳት፣ ቆሞሳት፣ መነኮሳት፣ ካህናት፣ መዘምራን፣ ምዕመናን፣ ነዳያን ሁሉም እያነቡ ሸኙት። መምህር ዘላለምን ዝቅታ ሳያውቃት ከፍ እንዳለ ኖሮ በክብር ወደ አምላኩ ወደ አምላካችን ተሸኘ። ብቻውን አንድ ደብር፣ ብቻውን አንድ ገዳም፣ ብቻውን አንድ ቤተ መጻሕፍት ነበር። እዩኝ እዩኝ ትሑት ስሙኝ ስሙኝ ያላለ ምስጉን ቃላት እንደ ታናሽ ወንድሙ የሚታዘዙለት የቀደሙ አባቶቻችን አንደበት የተላበሰ የማናችንም ዕዳ የሌለበት እንደምንወደው ሳንነግረው ሄደ። ለእሱ ያለንን አክብሮት ሳንገልጽለት የማዕረግ ስም ሳይወጣለት መምህር ዲያቆን ዘላለም እንደተባለ አረፈ። እሱ ማስተማር ሲጀምር እንኳን ሰው የዛፍ ቅጠሎች እንኳን ማንሾካሾክ ያቆሙ ነበር። ደግነትን ያልጀመረ፣ ትህትናን ያላስመሰለ፣ ቅንነትን ያልሞከረ የለም። ጀምረው የጨረሱ ግን ጥቂቶች ናቸው። እነዚህን ሁሉ ግን መምህር ዘላለም አጣምሮ ኖረ። እንዴት ቻለው? እንዴትስ አወቀበት? እንዴትስ ዲያብሎስን ድል ነሳው? እንዴትስ ከገንዘብ ፍቅር፣ ከጭብጨባ ብዛት፣ ከሚዲያ ጋጋታ ተደብቆ ኖረ? አብሮን እያለ የማናየው ጻድቅ በመካከላችን እየተመላለሰ የተሰወረብን ባህታዊ የቤተ ክርስቲያን የልቧ ማረፊያ ያረፈ መምህር ወመገሰጽ ስሙ በክፉ የማይነሳ እዚህ ያየነው ይህን ተናገረ የሚል የልዩነት ርዕስ ሆኖ የማያውቅ ሙሉ ሰው እግዚአብሔርን የሚፈራ ለምዕመናን አንድነትና ለነፍሳቸው መዳን የሚጨነቅ በከተማ በገጠር በሀገር ቤት በውጭ በኩል ዝግጅት ለወንጌል ሲተጋ የኖረ አገልጋይ ነበር። እንኳን ሰው የቆመባት አውደ ምሕረት የጨበጣት ማይክ አፍ አውጥታ የምትመሰክርለት የተግባር ሰው ነበር። መምህር ዘላለም ወንድሙ ቆሞባት ነበር ተብሎ የሚመሰክርላት የመምህራን ምሳሌያችን እሱ ነበር። ከ250 በላይ ሕፃናት አሳዳጊ፣ የአገልጋዮች ኅብረት፣ የሰራተኛ ጉባኤና ግቢ ጉባኤያትን መስርቶ አስፍቶ ለብዙ ነፍሳት መዳን ምክንያት የሆነ ሐዋርያ ነበር። ይህን እናገራለው። የሰበከውን ኖሮታል፣ የተናገረውን ፈጽሞታል። የማንም ዕዳ የለበትም። አገልግሎቱ የሰመረ ነው። ሰው ታንጾበታል፣ እግዚአብሔር ከብሮበታል። በቤተ ክርስቲያን ታሪክ ውስጥ ስማቸው በወርቅ ቀለም የሚጻፍ አገልጋዮች አሉ። እነዚህ አገልጋዮች የሐዋርያትን ፈለግ ተከትለው የራሳቸውን ምቾትና መብት ለወንጌል መስፋፋት አሳልፈው እየሰጡ ናቸው። መምህር ዘላለም ወንድሙም የዚህ ሕያው ምስክር ነበር። በዚህች ዓለም በዚህ ዘመን የሚሰብኩትን መኖርም ቀላል አይደለም፣ ሞገድና ወጥመዱ የበዛ ነውና። መምህር ዘላለም ወንድሙ ግን ሃይማኖትን በርቱነት ለረዘሙ ዓመታት የአንደበት ወለምታ እንኳን ሳይኖርበት አስተምረዋል። ሕይወቱን ያለ ነቀፋ ኑሯል። ኃያሉ የመምህራን ፈተና ፍቅረ ነዋይ እስከ ፍጻሜው ድል ነስቶታል። የምናዝነው እኛ ስለጎደለብን ነው። እኛ እሱን ስላጣነው ነው። የምናዝነው እኛ ስለተጎዳን ነው። በአንጻሩ የምንጽናናው ሲያገለግለው ወደ ኖረው አምላኩ በክብር ስለሄደ ነው። የአገልግሎት በረከት ትድረሰን። የእናታችን ቅድስት ቤተ ክርስቲያንን እንዲሁም መድረኳን አክብሮ አስከብሮ ያለፈ መምህራችን ነበር። እናት ኦርቶዶክሳዊት ተዋሕዶ ቅድስት ቤተ ክርስቲያን በዚህ ጊዜ ትልቅ ድምጿን፣ ተከራካሪዋን፣ የብርሃን ምሰሷን አታለች። አምነን የምንቀበለው ነጭ እውነታ ይህን ነውና ጽናቱን ይስጠን።
መምህሬ ሆይ የሰማይ መላእክት በዝማሬ በምስጋና ይቀበሉ፣ ሥላሴ በእጃቸው ያኑሩ። ለእናት ለቤተ ክርስቲያን አገልጋይ ጓደኞች፣ ለመላው ሕዝበ ክርስቲያን መጽናናትን ያድል፣ ለቤተ ክርስቲያንም ተተኪ ያሳጣት። በል እንግዲህ አንተ የጭብጨባ ብል ያልበላ የውዳሴ ነቀዝ ያላበላሸ ድንቅ አገልጋይ የአውደ ምሕረታችን ኮከብ ዘይትህ ከማሰሮ ሳይጎድል እንደ በራ የኖርክ የሸለቆ ሐዋርያ ዘላለም ሆይ ወደ ዘላለም ቤትህ በሰላም ግባልን፣ በሰላም ረፍ። መምህራችን፣ አባታችን፣ ወንድማችን ወልደ ሰማዕት ሆይ በሰላም ረፍልን፣ በሰላም ግባ።